ስለዚህ ጦርነቱ የማይቀር ነው። ጦርነቱ ከተከፈተ እኔን ከሰማችሁ ሁሉ ጊዜ ስለማልሳሳት ከኦሮሞ ህዝብ ጋር ቆሞ መዋጋት በቃ ለምን ያናል ኦሮሞ በቁጥር ብዙ ስለሆነ ስለዚህ ኦሮሞዎች ላይዋጉ እኮ ይችላል ኦሮሞዎች ግን ጥይት ያመጡልን ኦሮሞዎች ላይተኩሱ ይችላል ኦሮሞ ግን ቆሎ ያመጣል ውሃ ያመጣል ጠላ ያመጣል አረቄ ያመጣል ቁርጥ ያመጣል በሱ ያመጣል ፈሽቶ እንዴት ታመጣዋል ይሄን ተሸክም ቂጡን እየነደልክ በጥይት ማስወጣት ፋክቱ ነው ስለዚህ አሁን የጠየቀኝ ሰውዬ ውሃ እያስወጣ ነው ጆን ዳንኤል ካልከ ይቃወመዋል ውሸት ነው እሱ የሄደ ህዝቡን ለመያዝ ነው ነገ ቅስቀሳ ላይ ትግሬዎች ከመጡን በቃ ሀብታም ነው የሚሆነው ብረት አስመጭ ይሆናል ሲሚንቶ ፋብሪካ ይሰራል ትግሬ በላይ ሆኖ መቀጠል ነው የፈለገው ትግሬው ሁሉ ትግሬ ይመስላችሁ አይደለም መቀሌው ትግሬ አይደለም እንደርታው ትግሬ አይደለም ኢሮፑ ትግሬ አይደለም አገው ትግሬ አይደለም ተንቤኑ ትግሬ አይደለም አጋአመው ትግሬ አይደለም ኢሮፑ ትግሬ አይደለም ትግሬ የሚባል አድዋ ውስጥ የሆነች ቀበሌ ናት እነሱ ናቸው ትግራዋይ ዋይ በቃ ወርቅ የሚያሸሹ ጦርነት የሚሰብኩ ሌላውን ትግሬ የሚያስጨፈጭፉ እነሱ ናቸው እነሱ ሙታው ያውቁ ጦርነት ይከፍቱና ሌላውን ነው የሚገሉት አሁን ትግሬ ሲባል 7-5 ሚሊዮን መስሏቸው አይደለም ትግሬ 200 ሺህ አይሞላም ይሄንን ቆርጠህ ከኤርትራ ጋር መቀላቀልና ወደውን ከፍተህ ማባረር ነው ታሪኩን ሄዳችሁ አንብቡት የትግራይስ ትግራይ አይደለም ኩሸት እኮ ነው ትግሬ ማለት ሰርቫንት ነው አይደለም ነጩ ሲናገረው አሉላ ብሎ ልጁን በእነሱ ስም የጠራውን አይናገሩትም አማራ ሲናገረውስ እነሱ ዶክተሮች ወጣውስ አማራ ማለቅ አለባት ጋይንት ላይ አንድ ወር ያስቀምጥ ቀርን ጨርሳታል ምናምን ይላል ሀድጌ ያልከው ኤርትራዊ አያም አዲስ ማንነት ፈጥረው ትግራዋይ ያ ማለት እኮ ኢትዮጵያዊ ማለት ኢትዮጵያን ማለት እኮ ነው እስራኤሊ ማለት እስራኤላዊ ማለት ትግራዋይ ማለት አገር ፈጥሯል ኤርትራኖችም ሲሄዱ እንደዚህ ነበሩ ታስታውሱልኝ ትንሽ ህፃን ልጅ ነው